Nice. Nice. ሰላም ሰላም ሰላም፣ አቤኔዘር ነኝ። ይህ የእሁድ AI ቶክ ነው። ዘውትር አርብ በአርትስ ቲቪ ከምሽቱ 2 ሰዓት ጀምሮ ለእናንተ የተዘጋጀ ይቀርባል። እውነት ለመናገር አይናችንን ጨፍነን ስንገልጥ በኤአይ ዓለም ውስጥ ተአምር እየተፈጠረ ነው ያለው። ባለፉት ሳምንታት ጉግል ቪኦ 3.1 የቪዲዮ ንጉስ እኔ ነኝ ብሎ ሲያስፈራራ ነበር። ነገር ግን ከወደ ቻይና አካባቢ የመጡ ያሉ የኤአይ ቱሎች ነጎግልን ነሶራን እጅግ በጣም በሚገርም አይነት ሁኔታ ፐርፎርም እያደረጓቸው ነው። ረንዌይ አዲስ የቪዲዮ ጄኔሬቲንግ ቱል ለቋል። አዲሱ ሞዴላቸው ጄን 4.5 ይባላል። ዛሬ በቪዲዮ ጄኔሬሽን ዓለም የተፈጠረውን ጦርነት አብረን እናያለን። ጉግል ቪኦ 3.1 ከክሊንግ 2.6 ቪዲዮ እና ኦዲዮ ኳሊቲ ማን ይበልጣል? ረንዌይ ደግሞ አሊፍ የሚባለው ሞዴላቸው ከክሊንግ 01 ጋር የቪዲዮ ቱ ቪዲዮ ንጉስ ማን ነው በሚል እንዲሁም በተለይ ደግሞ እነዚህ የቻይና እና የአሜሪካ ሞዴሎች የኢትዮጵያን ኮንቴክስት ምን ያህል አንደርስታንድ ያደርጉታል የሚለውን አብረን እናያለን። እንዲሁም በመጨረሻ ለኢትዮጵያ ክሬተሮች እና ሙዚቀኞች የሚሆን ታላቅና ምርጥ የውድድር ዜና ይዤላችሁ መጥቻለሁ። እስከ መጨረሻው አብራችሁን ቆዩ። እሺ ቀጥታ ወደ ጦርነቱ እንግባ። በቪዲዮ ጄኔሬሽን ዓለም ትልቁ ጨዋታ የተቀየረው ኦዲዮ እና ቪዲዮ አንድ ላይ የመጡ ጊዜ ነው which is ቪኦ 3 የተለቀቀ ጊዜ ማለት ነው። ከዛም ቪኦ 3 ወደ ቪኦ 3.1 ሲያድግ ትልቁ ዴቨሎፕመንት የኳሊቲ እና የፕሮምፕት አዲያረንስ ነውና ቪዲዮ ሲሰራላችሁ እንደምታውቁት ቪኦ 3 ምስል ብቻ አይደለም ይሰራላችሁ፣ ሳውንድ ኢፌክት አብሮ ጨምሮ ነው የሚሰራው። ምሳሌ ቪዲዮ ላይ የሆነ የፈረስ ግልቢያ ቢኖር የኮቴውን ድምፅ አብሮ አንድ ላይ አድርጎ ይሰራላችኋል። ታዲያ ክሊንግ 2.6 አዲስ ሞዴል ሪሊዝ አድርጎ እኔም እንደዛ እችላለሁ እያለን ይገኛል። ክሊንግ 2.6 አሁን ላይ ቪኦ 3ን በደንብ እየተገዳደረው ያለ የቪዲዮ ጄኔሬቲንግ ቱል ነው ብለን ማለት እንችላለን። እጅግ በጣም የሚገርም ሊፕሲንክ፣ የከንፈር እንቅስቃሴ፣ ኦዲዮ፣ ቪዲዮ ኤቭሪቲንግ አንድ ላይ አካቶ እየሰራ ነው። ሳይድ ባይ ሳይድ ሁለቱንም በተለያዩ ክራይቴሪያዎች ኮምፔር እናደርጋቸዋለን። ማን ያሸንፋል የሚለውን እናንተ ትወስናላችሁ ማለት ነው። እንግዲህ ክሊንግ 0.1 ክሊንግ 01 ብለው ያመጡት አዲሱ የቪዲዮ ቱ ቪዲዮ መልታይ ሞዴል ቪዲዮ ጄኔሬቲንግ እና ኤዲቲንግ ቱል ነው። ቪዲዮ ጄኔሬት ያደርግላችኋል። እስከ 10 ሰከንድ የሚሆን ቪዲዮ ጄኔሬት ያደርጋል። ሪፈረንስ ኢሜጆች ሰጣችሁት፣ እነዛን ሪፈረንስ ኢሜጆች ወስዶ አንድ ቪዲዮ አድርጎ ይሰራላችኋል። ለሰው ብቻ አይደለም የሚሰራው፣ ኤኒ ፕሮዳክትም መሆን ይችላል የሚሰጡት ሪፈረንስ ኢሜጅ። ከዛ ውጭ የተለያየ አንግል ደግሞ ፕሮፋይል ሻት፣ ዋይድ፣ ኤክስትሪም በተለያየ መንገድ እነዛ ሪፈረንስ ኢሜጆች ተጠቅሞ ሊሰራ ይችላል። ኦብጀክት ቪዲዮዎች ውስጥ የማፈልጉት ኦብጀክት ካለ ያንን ኦብጀክትም ሪሙቭ ያደርግላችኋል። ቪዲዮዎች ውስጥ ያለ የሆነ ኦብጀክት ካለ ያንን በሌላ መንገድ ሪፕሌስ አደርግልን፣ ለምሳሌ ጸጉሯን ወደ ሌላ ከለር ቀይርልኝ ብለው ኤክስትሪም ክሎዝ አፕ ሻት፣ ክሎዝ አፕ፣ ኤኒ ካይንድ ኦፍ ሻት በተለያየ መንገድ ኮንሲስተንት የሆነ ቪዲዮ ጄኔሬት ያደርጋል። ባክግራውንድ ሪሙቭ አድርጎ በሌላ ባክግራውንድ ሪፕሌስ ያደርግላችኋል። እንዲሁም ዌዘሩን ቀይርልኝ ብትሉት ከስኖ ወደ ዝናብ ወይ ደግሞ ወደ ጫካ፣ እንዲሁም ደግሞ ስታይላችሁን የአኒሜ ስታይል 3D በተለያየ መንገድ ራሳችሁን መቀየር ብፈልጉ ወይ ደግሞ የሰራችሁትን ቪዲዮ መቀየር ብፈልጉ ክሊንግ ደ ቤስት ቦታ ነው። ይህንን ከዚህ በፊት እንግዲህ ረንዌይ አሊፍ ይሰራው ነበር እና ከኳሊቲ እና ከፐርፎርማንስ አንጻር ያሉትን ልዩነቶች ሁለቱም ጋር የራሳችንን ደግሞ ሪፈረንስ ኢሜጅ ሰጠነው እንዴት እንደሚሰራልን አብረን እናያለን ማለት ነው። እስቲ ረንዌይ አሊፍ ደግሞ የሚሰራቸውን ስራዎች አብረን እንይ። ለምሳሌ ይሄ ቢፎር የሆነው ቪዲዮ ነው። ከዛ በኋላ ልብሷን ቀይሮ የእሷን ፌስ ካራክተር ኪፕ እንዳደረገ ኮንቨርት ያደረገበት ነው። ለምሳሌ ሾው ሚ ዲፍረንት አንግል ኦፍ ዲስ ቪዲዮ ብለው በተለያየ አንግል ያንን ቪዲዮ ከተለያየ አንግል ዋይዱን፣ ክሎዝ አፕ በተለያየ መንገድ ጄኔሬት ያደርግልኛል። አንድ ሪፈረንስ ቪዲዮ ብቻ ሰጥቼው ማለት ነው። ላይቲንጉን ይቀየርልኛል። ድራማቲክ የሆነ ላይቲንግ ብለው ወይ ደግሞ
እኔ የሰጠውትን ሲኒማቲክ በተለያየ መንገድ ማለት ሌላ ስታይል ይቀይርልኛል። የሰጠውትን ኢንፑት ቪዲዮ ወስዶ ወደ ተለያዩ ስታይሎች ቅድም ክሊንግ ጋር እንዳየናቸው አይነት ማለት ነው እና ቀድሞ አሊፍ ነው የወጣው ከረንዌይ አሊፍ በኋላ ነው ክሊንግ የተለቀቀው ማለት ነው። ለምሳሌ ክራውድ አድ አድርግልኝ ብለው እዚህ ላይ ግሪን ስክሪኑን ሪሙቭ አድርገው ብዬ የምፈልገውን ከዛ ግሪን ስክሪን ላይ ዌዘር ቅድም እንዳልኳችሁ ኦልሞስት ተመሳሳይ የሆነ ጥቅም ነው ያላቸው which is ቪዲዮ ቱ ቪዲዮ ኤዲቲንግ ቱል ነው። ስፔሻሊ ቪዲዮአችሁ ላይ ኤዲት ማድረግ የምትፈልጓቸውን ነገሮች ኤዲት ማድረግ ስትፈልጉ ረንዌይ አሊፍ ቪዲዮ ቱ ቪዲዮ ነው። ሶ ኮንፊውዝ እንዳያደርጓችሁ እነዚህ ነገሮች የነዚህ ቪዲዮ ቱሎች ልዩነት ለምሳሌ VO3 ኢሜጅ ወይ ቴክስት ቱ ቪዲዮ ነው። አሁን ክሊንግ 2.6 የሚያልኳችሁ ኢሜጅ ወይ ደግሞ ቴክስት ቱ ቪዲዮ ነው። ክሊንግ 01 እና ረንዌይ አሊፍ ግን ቪዲዮ ቱ ቪዲዮ ናቸው which is መጀመሪያ ሪፈረንስ አድርጋችሁ የምትሰጡት ቪዲዮ ነው። ያንን ቪዲዮ ነው ወደ ሌላ ቪዲዮ የሚቀይርላችሁ the same way አሊፍ ማለት ነው። ረንዌይ GR 4.5 አዲስ የወጣው ግን ቴክስት ወይ ደግሞ ኢሜጅ ቱ ቪዲዮ ነው ማለት ነው። ሶ ኢሜጅ ቱ ቪዲዮ እና ቪዲዮ ቱ ቪዲዮ የተለያዩ ናቸው ማለት ነው። ስለዚህ ሁለት ኮምፔር የምናደርጋቸው አሁን ይሄን አሊፍ የረንዌይ አሊፍን እና የክሊንግ 01 ሁለቱ ፐርፎርም እንዴት ያደርጋሉ የሚለውን ሁለት ቪዲዮ ሰርተን የተሻለ ቪዲዮ አውትፑት አለው ቪዲዮ ቱ ቪዲዮ ላይ የሚለውን ለማየት እንሞክራለን። ሁለቱም ግን በራሳቸው በጣም ፓወርፉል ናቸው። እንግዲህ የቪዲዮ ጄኔሬሽን ኤራው ላይ እንደዚህ በጣም ፓወርፉል የሆኑ ተፎካካሪ ስፔሻሊ ከኢስት እና ከዚሁ ከአሜሪካ ያሉ ሁለት ሞዴሎች እርስ በርስ እንትን ሲሉ ለተጠቃሚ በጣም አሪፍ ነው። ምክንያቱም በደንብ የኮስትም የፐርፎርማንስም ላይ በጣም የተሻለ ነገሮች ለኔክስት የምናይ ይሆናል ማለት ነው። እንግዲህ ቪዲዮ ነው አሁን የምንሰራው ክሊንግ 01 ቪዲዮ ቱ ቪዲዮ ነው በጣም ፐርፎርም የሚያደርገው። ሶ ካሉት ኦልሬዲ ካዘጋጇቸው ቪዲዮዎች ውስጥ ይህን ቪዲዮ እንጠቀም። ባክግራውንዱን ሪሙቭ ለማድረግ እንችላለን፣ ካራክተሩን መቀየር እንችላለን በተለያየ መንገድ። እስቲ የሚሰራውን ነገር አብረን ሁለት ኦፕሽኖች አሉን። አሁን በፕሮምፕት መቀየር የምንፈልጋቸውን ነገሮች እንዲቀየርልን ማዘዝ እንችላለን። ሁለተኛው ደግሞ ኢሜጅ አድ ማድረግ እንችላለን። ምናልባት ናኖ በናና ላይ ወይ ሌሎች ቦታዎች ላይ ስታርቲንግ ፍሬሙን ወስደን ያን ወደ ሌላ ኮንቨርት እናደርገውና አምጥተን ቪዲዮ መጨመር እንችላለን። ግን ለዛሬ ለዚህ ፐርፐዝ ለዴሞ ፐርፐዝ አንድ ቪዲዮ አድ እናድርግ፣ ከዛን ታይፕ እናድርግ የምንፈልገው ቪዲዮ። ባክግራውንዱን እንቀይረዋ። ሊሆን የማይችል እንግዲህ ኢትዮጵያ ውስጥ ሊሆን የማይችል ስኖ ነው። ሜቢ ለምሳሌ ስኖ የሚያደርግበት ቦታ ላይ ይሁን እየደነሰ ያለው ብለን እናስብ። ዜን ፕሮምፕት እንጠቀም። ስኖ እያደረገ ዳንሱም ደግሞ ፐርፎርም እያደረገ ነው ብለን እናስብና ምን አይነት ቪዲዮ ጀኔሬት እንደሚያደርግልን አብረን እንይ ማለት ነው። እንግዲህ በጣም ጥሩ የሚባል አይነት ቪዲዮ ነው የሰጠው። ምክንያቱም ትልቁ ቻሌንጅ እንግዲህ ግሪን ስክሪን ሪሙቭ ለማድረግ ክሮማኪ ብዙ ጊዜ ሪሙቭ ሲደረግ ባክግራውንዳችሁ ላይ አድ ያደረጋችሁት ከለር በጣም ማተር ያደርጋል እናንተ ላይ ካለው ከለር ማለት ነው። ኮምፕሊትሊ ግሪኑን ሪሙቭ አድርጎ ከለሩን እዛ ኢንቫይሮንመንት ላይ እንዳለ አድርጎ ነው ኮምፕሊትሊ የቀየረው እና which is very good። ከዛ ውጭ እግሩ ያረፈበትን ቦታ ብታዩ ስኖ ውስጥ እግሩ እንዳረፈ በደንብ ዲቴሉ በደንብ ሰርቶታል። ሲያንቀሳቀሰው የእግሩን ዲቴል ብታዩ ዝም ብሎ አየር ላይ አይደለም ያስቀመጠው፣ በደንብ እዛ ኢንቫይሮንመንት ላይ ቁጭ አድርጎታል ማለት ነው። ሌላው በጣም አሪፉ ነገር ምንድን ነው 1080 ነው ክሬት ያደረገው። በ24 ፍሬም ፐር ሰከንድ ነው ቪዲዮን ይሰራለን። በጣም ያስደመመኝ ነገር ምንድን ነው ብዙ ጊዜ እንደዚህ ቪዲዮ ቱ ቪዲዮ ጀነሬቲንግ ቱሎች ላይ ቪዲዮ ኤዲት ለማድረግ ስትሞክሩ የሰውየውን ካራክተር ኮምፕሊትሊ ነው የሚቀይረው። ሌላ ካራክተር ነው ጀነሬት የሚያደርገው። ይሄኛው ግን ኪፕ አድርጎት
ኤግዚስት የሚያደርገውን ካራክተር ኪፕ እንዳደረገው ነው ሌላውን ኢንቫይሮንመንት እሱ ላይ ያለውንም ከለር ኮምፕሊትሊ የቀየረው እና ይሄ በጣም ምርጥ የሚባል አይነት አውትፑት ነው። እስቲ ይሄንን ኤግዛክትሊ ይሄንን ረንዌይ ላይ ሄደን እንሞክረው። ተመሳሳይ ቪዲዮ እንጠቀማለን። ያንን ቪዲዮ አፕሎድ ካደረግን በኋላ ረንዌይ ከክሊንግ የተሻለ ፐርፎርም ያደርጋል የሚለውን ነው የምናየው። ሴም ፕሮምፕት እንሰጠዋለን የስኖውን። እሺ ጨርሷል። እስቲ ላይ አድርገን አይ ቲንክ የረንዌይ የተሻለ ፐርፎርም አድርጓል። ምክንያቱም እንደምታዩት የስኖውን ስሜት በደንብ ከፊት ለፊቱ ከካራክተራችን ፊት ለፊት ላይ ብናኞቹ የስኖውን ብናኝ በደንብ ስላመጣው ሪል የስኖ ኢንቫይሮንመንት ውስጥ ያለ ይመስላል። ሞሮፍ ያኛው ስታቲክ ነገር ነው፣ የባክግራውንድ አይነት ብቻ ነው የሚሆነው የክሊንግ 01። ስለዚህ ከሁለቱ እዚኛው ቪዲዮ ላይ አሪፍ ፐርፎርም ያደረገው ክሊንግ ነው፣ አይሚን ረንዌይ ነው። ግን ደግሞ ክሊንግ ኤክሲድ የሚያደርግባቸው ክሊንግ የተሻለ የሚሆንባቸው ደግሞ ፖይንቶች አሉ። ግን አጠቃላይ ጀነራሊ ቪዲዮ ቱ ቪዲዮ ይሄኛውን አሳይመንት ረንዌይ የተሻለ ሰርቷል ብዬ አስባለሁ። እናንተስ ምን ታስባላችሁ? ፊልም ሜኪንግ ላይ ስታንት አክተሮችን ሪል አክተሮች የሚሰሩትን ስራ ፐርፎርመንስ አንዳንድ ጊዜ በጣም ዴንጀረስ የሆኑ አክቲቪቲዎች ሲኖሩ እነዛን አክቲቪቲዎች ስተንቶች ፊልም ላይ ሪፕሌስ አድርጎ ይሰራሉ። አሁን ኤአይ ላይ ምናልባት ሪል የምንሰራው ፊልም ኖሮ በጣም አደገኛ የሆኑ አስቸጋሪ የሆኑ ነገሮች ላይ ስተንቶቹ ሰርተው መደባበቅ አያስፈልግም ካሜራው ማለት ነው። እና ያንን አክተር በምንፈልገው አክተር ሪፕሌስ ማድረግ የምንችልበት ሜካኒዝም አለ። እስቲ እሱን ደግሞ አሁን ሄደን እንሞክራለን። በጣም ፌመስ የሆነ አንድ ፊልም አለ ላሳያችሁ። ከዛ ፊልም ላይ የተወሰደ ሻት አለ፣ ሰቨርናንስ ይባላል እና ከዛ ፊልም ላይ የተወሰደ ፉቴጅ ነው። ይሄ ፉቴጅ በጣም ፌመስ ነው። ፌመስ የሆነው ደግሞ በካሜራ ዳይናሚክሱ በጣም የተለያየ አይነት የካሜራ ሻቶች የሚታዩበት በጣም አሜዚንግ የሆነ ሻት ነው። ይሄ አጠቃላይ ሲን ዋን ቴክ ነው፣ ኮንቲኒየስ ነው፣ ግን በጣም በሚገርም አይነት ካሜራ ሙቭመንቶች ሞመንቱ ካፕቸር ተደርጎ በጣም ዌል ኖውን ሲን እና ይህንን ሲን እንግዲህ በጣም ከባድ ሲን ነው። በራሴ ሰውየውን ካራክተሩን በራሴ ሪፕሌስ ያደርግልኛል ወይ ክሊንግ የሚለውን አብረን እናያለን። ቪዲዮችንን አፕሎድ አድርገን ከጨረስን በኋላ እዚህ ጋር ቪዲዮ ኤሪያ ላይ ነው ቪዲዮ አፕሎድ የምናደርገው። ሪፕሌስ ማድረግ የምንፈልገውን ኢሜጅ አዘ ሪፍረንስ እንሰጠዋለን ማለት ነው። አሁን ኢሜጅ ዋን ላይ የሚለውን የራሴን ኢሜጅ ሪፈረንስ ሰጥቼዋለሁ። ሌላው ኢሜጆች ላይ ግን አሁን ለምሳሌ 2 ካራክተሮች ቢኖሩን 3 ቢኖረን ሪፈረንስ ኢሜጃችንን በዛው ልክ እየጨመረን እንሄዳለን ማለት ነው። አሁን እዚኛው ቪዲዮ ላይ ያለው ካራክተር አንድ ብቻ ስለሆነ አንድ ሪፈረንስ ኢሜጅ ሰጠዋለሁ። ከዛ ፕሮምፕቴን አስገባለሁ። ኦኬ በቃ ኦልሬዲ ቪዲዮን አስገብቻለሁ፣ ሪፈረንስ ኢሜጅን አስገብቻለሁ። ጀነሬት ብቻ ማለት ነው የሚጠበቅብኝ ማለት ነው። የተወሰኑ ደቂቃዎች ፕሮሰስ ያደርግና ውጤቱን ይሰጠኛል። ውጤቱን አብረን የምናየው አይ ቲንክ በጣም ጥሩ ነው። ግን የተወሰኑ ግሊቾች አሉት እንደምታዩ። ሁለተኛ ሲሽከረከር በጣም ሞርፊ ነው። በጣም እንደሚያስቸግር እርግጠኛ ነኝ። እስቲ በሌላ አንድ ኢሜጅ እንሞክረው ከራሴው ውጭ ማለት ነው። ፕለስ አድርጌዋለሁ። ቪዲዮ ተመሳሳይ ነው። ምን አይነት አውትፑት ይሰጠናል የሚለውን አብረን እንየው። ያ የኢንኮንሲስተንሲ ችግር አለ። ትንሽ ሞርፍ የሚያደርግበት ኤሪያ አለ። ግን ደግሞ በቃ ኳሊቲው በጣም ከባድ እንዳልኳቸው ከባድ ሲን ከባድ ሙቭመንት ያለበት ሲን የሰጠሁት
ነገር ግን በተወሰነ መንገድ ኪፕ አድርጓል ካራክተሩን። ሞሽኑን በደንብ ሙሉ 360 ዲግሪ ነው ካሜራው የዞረው። 360 ዲግሪውንም በደንብ ካፕቸር አድርጎታል። አይታችኋል? ሊፍት ውስጥ 360 ነው የሚዞረው። this is really good። እኔ በጣም ተመችቶኛል፣ ወድጄዋለሁ። እሺ እንግዲህ ምን ያህል ፓወርፉል እንደሆነ በደንብ እየተመለከታችሁ ነው ብዬ አስባለሁ። በጣም ፓወርፉል የሆኑ ሲኖችን መስራት ይችላል፣ በጣም የሚያሳምን። ሌላው በጣም ትልቁ ሞዴላቸው ክሊንግ 2.6 ነው። እሱን ደግሞ አሁን እናያለን። ክሊንግ 2.6 ቴክስት ወይ ደግሞ ኢሜጅ ቱ ቪዲዮ ነው። ሶ ቴክስት ወይ ደግሞ ኢሜጅ አስገብታችሁለት ያንን ቴክስት እና ኢሜጅ ወደ ቪዲዮ ይቀይርላችኋል ማለት ነው። አሁን እስቲ ክሊንግ እና ቪኦ 3.1 የተሻለ ኦዲዮም ቪዲዮም አንድ ላይ አድርጎ የሚሰሩ ቱሎች ስለሆኑ የተሻለ ማን ፐርፎርም ያደርጋል፣ የተሻለ ማን ይሰራል የሚለውን አብረን እናያለን ማለት ነው። እሺ ኒው ፕሮጀክት ለዋለው ኢሜጅ ቱ ቪዲዮ ነው እንዳልኳችሁ። ኢሜጅ ቱ ቪዲዮ ላይ ደግሞ ኢሜጅ ያስፈልገናል። ሶ ኢሜጃችንን አፕሎድ እናደርጋለን። ኢሜጃችንን አፕሎድ ካደረግን በኋላ ፕሮምፕታችንን እናስገባለን። ጀነሬት ማለት ብቻ ነው፣ ምንም የተወሳሰበ ነገር የለውም። ኦኬ ሪፈረንስ ኢሜጅን አስገብቻለሁ፣ ዲያሎግን አስገብቻለሁ። ጀስት በቃ ሲምፕሊ ወደፊት ሂድ የሚል አይነት ዲያሎግ እንዲኖረው፣ ወደፊት ሂድ የሚል ዲያሎግ ላይን እንዲኖረው አድርጌያለሁ። እስቲ ቪኦ 3.1 እንዴት እንደሚሰራው እኔና ከዛ ደግሞ ክሊንግ 2.6 ጋር ሄደን ሁለቱ ጋር ያለው ልዩነት በደንብ እናያለን ማለት ነው። ጄኔሬት አድርጉልናል። እንግዲህ አማርኛው ፐርፌክት አይደለም። ፐርፌክት የሆነ በጣም በሚገርም ሁኔታ ከቪኦ 3 ወደ ቪኦ 3.1 ስንሸጋገር ቪኦ 3 ላይ ደህና ይሰራ የነበረው ሞዴል ቪኦ 3.1 ላይ ግን አማርኛው በጣም የማይሆን ሆኗል። እንደውም ሪሰንትሊ የተወሰነ አፕዴቶች አሉ፣ ግን ምንም አይልም። አትሊስት ወደፊት ሂድ የሚለውን ስላለው ያንን ሊፕሲንግ በደንብ ላዩ ላይ ቮይስ ኦቨር አድርገን ማስተካከል እንችላለን፣ የራሳችንን ቮይስ አድርገን ማለት ነው። ጥሩ ነው። የቪኦ አውትፑት በጣም ቆንጆ ነው። እስቲ ክሊንግ ላይ ደግሞ እንሂድና ክሊንግ የሚሰራልንን የኢሜጅ ቱ ቪዲዮ ተመሳሳይ ፕሮምፕት ሰጥተነው ምን አይነት እንደሆነ አብረን እናያለን ማለት ነው። ኦኬ ቪዲዮችን ጨርሷል። እስቲ እንየው። በዚህኛው ዴፊኒትሊ ቪኦ 3 አሸንፏል። ቪኦ 3 ያለበት ፐርፎርማንስ ላይ አልደረሰም። ነገር ግን በሌሎች በእንግሊዝኛ ዲያሎጎች አይቼዋለሁ፣ ሌሎች ቪዲዮዎች ተሰርተውበት አይቻለሁ። ጥሩ ፐርፎርም ያደርጋል። እዚችኛዋ ላይ የአማርኛ የኛ ጉዳይ ላይ ሲመጣ ግን ጭራሽ ቻይነኛ ነገር ያደረገው። አሁን ወደ ዋናው ጉዳይ ኤክሳይቲንግ ኒውስ እንግባ። ባለፈው ሳምንት የሰራነው ባለፉት 2 ሳምንት አክቹሊ የሰራነው ቪዲዮ ስለ ሱኖ የሰራነው ቪዲዮ አለ። ካላያችሁት ዩቲዩብ ላይ ታገኙታላችሁ፣ ቼክ አድርጉት። ሱኖ ኤአይን ተጠቅመን ሙዚቃ እንዴት እንደሚሰራ አሳይተናል። ካላያችሁት ሂዱ። አሁንም ለምን መሰላችሁ? በሀገራችን ለመጀመሪያ ጊዜ የመጀመሪያው የሆነ እጅግ በጣም ትልቅ የኤአይ ሚውዚክ ኮምፒቲሽን አዘጋጅተናል። ግጥም ብቻ ያላችሁ፣ ዜማ ያላችሁ፣ ድምፅ የሌላችሁ ወይም ደግሞ ፕሮፌሽናል የሆናችሁ ሙዚቀኞች ይህ እድል ለእናንተ ነው። ኤአይ የእናንተን ስኪል ምን ያህል ኢንሃንስ እንደሚያደርገው አብረን እናያለን። ስማችሁን የምታወጡበት ትልቅ መድረክ ነው። ሽልማቱም በጣም ጥሩ ብር ነው። ዝርዝሩና ዲቴሉ ስንት ብር ነው፣ መስፈርቱ ምንድን ነው የሚለውን በሚቀጥለው ሳምንት ይዤላችሁ እመጣለሁ። እስከዛ ግን ሱኖ ላይ ገብታችሁ ተለማመዱ እንዳያመልጣችሁ። ለዛሬ ይዤላችሁ የቀረብኩት ይህንን ይመስል ነበር። እኔ አቤኔዘር ነኝ። የእሁድ ኤአይ ቶክ ነው። ጌት ሬዲ ፎር ዘ ኮምፒቲሽን። መልካም ሳምንት።